ሰላም ሰላም ውድ የአጅሪ ቤተሰቦች እንዴት አላችሁ? በዓለም ዙሪያ አዳዲስ መረጃዎችን እንደሚከተለው እናቀርብላችኋለን። አሜሪካና ኢራን ለሁለት ሳምንታት የሚቆይ ሁለትዮሽ የተኩስ አቁም ስምምነት ማድረጋቸውን በዛሬው ዕለት ከሌሊቱ 9 ሰዓት ላይ በኢራን ሊፈጸም የነበረውን ጥቃት መሰረዙን የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስታወቁ። ኢራን የሆርሙዝን ሰርጥ በአስቸኳይ ደህንነቱ ጠብቆ ሙሉ ለሙሉ እንድትከፍት ተስማምታለች ሲሉ በትሩዝ ሶሻል ገጻቸው ላይ አስፍረዋል። ከኢራን በኩል የቀረበለት ባለ 10 መደራደሪያ ነጥቦች ከስምምነት ሊደርሱ የሚችሉ መሆናቸውንና በመጪው 2 ሳምንታት ውስጥ ሙሉ ለሙሉ ከስምምነት ሊደርስ እንደሚችሉ ትራምፕ ተናግረዋል። እስራኤልም በአሜሪካና ኢራን መካከል በተፈጸመው የተኩስ አቁም ስምምነት መስማማቷን ሲኤንኤን ዘግቧል። ይህ ድርድር የተመራው በፓኪስታን አማካኝነት ነው። እንግዲህም ውድ ቤተሰቦቻችን መልካም ዜና ነው የተሰማው። ዓለም በከፍተኛ በኢራንና በእስራኤል ጦርነት በከፍተኛ ጭንቀት አሜሪካ ከፍተኛ ጭንቀት ውስጥ በምትገኝበት በዚህ ወቅት ሁለቱ ለሁለት ሳምንት የሚቆይ የተኩስ አቁም ስምምነት ማድረጋቸው ይታወቃል። እንዲሁም እንግዲህ መርከቦችም ለሚቀጥሉት 2 ሳምንታት በሆርሙዝ ሰርጥ ደህንነታቸው ተጠብቆ ሊያልፉ እንደሚችሉ የኢራን ውጭ ጉዳይ ሚኒስቴር አስታውቋል። እንግዲህ በትናንትናው ዕለት የነበረው የዓለም ስጋት የሚታወቅ ነው። የኃይል ማመንጫዋን ኢራን ደግሞ የኃይል ማመንጫዋን በሰው ኃይል ለማስጠበቅ የኢራን የኃይል ማመንጫዋን ለመጠበቅ በሚሊዮኖች የሚቆጠሩ የሰው ጋሻ ስታሰልፍ ነበረ የነበረው። የኢራን ወጣቶችን ከፍተኛው ምክር ቤት ሴክሬታሪያት በሀገሪቱ በሚገኙ የኃይል ማመንጫ ጣቢያዎች ዙሪያ ግዙፍ የሰው ሰንሰለት ለመፍጠር ማቀዱን አስታውቋል። ይህ ያልተለመደ እርምጃ የታለመው በሲቪል መሰረተ ልማቶች ላይ የሚፈጸም ማንኛውም ጥቃት የጦር ወንጀል መሆኑን ለዓለም አቀፍ ማህበረሰብ ድምፅ ለማሰማት ሲሆን መርሃ ግብሩ በአካባቢው ሰዓት አቆጣጠር ትናንት ከቀኑ 8 ሰዓት ላይ እንዲከናወን ተቀጥሮ ነበር። ያው ግን በዋናነት ስምምነት ማድረጋቸው የተኩስ አቁም ስምምነት ማድረጋቸው ነው የሚታወቀው። የኃይል ማመንጫ ጣቢያዎችን ከጥቃት ለመከላከል ኢራን እየተጠቀመችበት ይህ የመጨረሻ አማራጭ የሰው ጋሻን የመጠቀም ስልት ሲሆን ዜጎች በራሳቸው ፈቃድ ጣቢያዎችን ከበው መቆም ጥቃቱን ለመከላከል እንደሚሞክሩ ተገልጾ ነበረ። ይህ ውሳኔ በኢራን ጠላቶቿ መካከል ያለውን ውጥረት እጅግ አሳሳቢ ደረጃ ላይ መድረሱን ማሳያ ተደርጎ ተወስዶ ነበር። በኋላ ላይ ያው የተኩስ አቁም ስምምነቱ አሜሪካና ኢራን ማድረጋቸው ነው የሚታወቀው። ውድ ቤተሰቦቻችን ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። አዳዲስ መረጃዎችን በቀጣይ እናስቀርብላችሁ ይሆናል። ሰላም ሰላም ውድ የአጅሪ ቤተሰቦች እንዴት አላችሁ? በዓለም ዙሪያ አዳዲስ መረጃዎችን እንደሚከተለው እናቀርብላችኋለን። አሜሪካና ኢራን ለሁለት ሳምንታት የሚቆይ ሁለትዮሽ የተኩስ አቁም ስምምነት ማድረጋቸውን በዛሬው ዕለት ከሌሊቱ 9 ሰዓት ላይ በኢራን ሊፈጸም የነበረውን ጥቃት መሰረዙን የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስታወቁ። ኢራን የሆርሙዝን ሰርጥ በአስቸኳይ ደህንነቱ ጠብቆ ሙሉ ለሙሉ እንድትከፍት ተስማምታለች ሲሉ በትሩዝ ሶሻል ገጻቸው ላይ አስፍረዋል። ከኢራን በኩል የቀረበለት ባለ 10 መደራደሪያ ነጥቦች ከስምምነት ሊደርሱ የሚችሉ መሆናቸውንና በመጪው 2 ሳምንታት ውስጥ ሙሉ ለሙሉ ከስምምነት ሊደርስ እንደሚችሉ ትራምፕ ተናግረዋል። እስራኤልም በአሜሪካና ኢራን መካከል በተፈጸመው የተኩስ አቁም ስምምነት መስማማቷን ሲኤንኤን ዘግቧል። ይህ ድርድር የተመራው በፓኪስታን አማካኝነት ነው። እንግዲህም ውድ ቤተሰቦቻችን መልካም ዜና ነው የተሰማው። ዓለም በከፍተኛ በኢራንና በእስራኤል ጦርነት በከፍተኛ ጭንቀት አሜሪካ ከፍተኛ ጭንቀት ውስጥ በምትገኝበት በዚህ ወቅት ሁለቱ ለሁለት ሳምንት የሚቆይ የተኩስ አቁም ስምምነት ማድረጋቸው ይታወቃል። እንዲሁም እንግዲህ መርከቦችም ለሚቀጥሉት 2 ሳምንታት በሆርሙዝ ሰርጥ ደህንነታቸው ተጠብቆ ሊያልፉ እንደሚችሉ የኢራን ውጭ ጉዳይ ሚኒስቴር አስታውቋል። እንግዲህ በትናንትናው ዕለት የነበረው የዓለም ስጋት የሚታወቅ ነው። የኃይል ማመንጫዋን ኢራን ደግሞ የኃይል ማመንጫዋን በሰው ኃይል ለማስጠበቅ የኢራን የኃይል ማመንጫዋን ለመጠበቅ በሚሊዮኖች የሚቆጠሩ የሰው ጋሻ ስታሰልፍ ነበረ የነበረው። የኢራን ወጣቶችን ከፍተኛው ምክር ቤት ሴክሬታሪያት በሀገሪቱ በሚገኙ የኃይል ማመንጫ ጣቢያዎች ዙሪያ ግዙፍ የሰው ሰንሰለት ለመፍጠር ማቀዱን አስታውቋል። ይህ ያልተለመደ እርምጃ የታለመው በሲቪል መሰረተ ልማቶች ላይ የሚፈጸም ማንኛውም ጥቃት የጦር ወንጀል መሆኑን ለዓለም አቀፍ ማህበረሰብ ድምፅ ለማሰማት ሲሆን መርሃ ግብሩ በአካባቢው ሰዓት አቆጣጠር ትናንት ከቀኑ 8 ሰዓት ላይ እንዲከናወን ተቀጥሮ ነበር። ያው ግን በዋናነት ስምምነት ማድረጋቸው የተኩስ አቁም ስምምነት ማድረጋቸው ነው የሚታወቀው።
የኃይል ማመንጫ ጣቢያዎችን ከጥቃት ለመከላከል ኢራን እየተጠቀመችበት ይህ የመጨረሻ አማራጭ የሰው ጋሻን የመጠቀም ስልት ሲሆን ዜጎች በራሳቸው ፈቃድ ጣቢያዎችን ከበው በመቆም ጥቃቱን ለመከላከል እንደሚሞክሩ ተገልጾ ነበረ። ይህ ውሳኔ በኢራን ጠላቶቿ መካከል ያለውን ውጥረት እጅግ አሳሳቢ ደረጃ ላይ መድረሱን ማሳያ ተደርጎ ተወስዶ ነበር። በኋላ ላይ የተኩስ አቁም ስምምነቱ አሜሪካና ኢራን ማድረጋቸው ነው የሚታወቀው። ውድ ቤተሰቦቻችን ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። አዳዲስ መረጃዎችን በቀጣይ የምናስቀርብላችሁ ይሆናል።